ምን አነሰብኝ? አይ የሁለታችሁን ተመሳሰለ ብዬ ነው። የኔ ምንም አይገናኝም ሲጀምራችሁ እና በቃ ትንሽ ነገር ነች ይጋባል። ሌላ ጊዜ ደግሞ እስከዚህ የሚደርስ ምናምን ፋንታ አለ። ገመድ ገዝተህ ትመጣ ዝም ብሎ ነው ከመዳበሪያ ላይ ከወፍጮ ቤት ፈቶ ነው ያመጣው። ላኪው እኔ ለአንቺ እንዴት እንደለከው አረ እንዴ እዚህ እንትን ቂጥሽ ክፍል ውስጥ ገብቶ ሱሪ ስለለበሽ ነው እንጂ እኮ ክፍል ውስጥ ይገባሉ ወደ ላይ እኮ መሪዎች በባዶ ነው የሚያምረው። በባዶ መስራት አለ መጀመሪያ ፕሮቶኮል ሊጠብቅ እስቲ ዛሬ እንኳን አለባበስ ላይ በነገራችን ላይ በጣም ዝርክርክ ነኝ። ብዙም መልበስ መዘነጥ ብዙም ጎበዝ አይደለሁም። በተለይ ደግሞ እናንተ ድንገት ፕራንክ በምታደርጉኝ ሰዓት የምገባበት ልብስ ራሱ ቪዲዮ ላይ ሳየው ያስቀኛል። እኔ ማለት የሆነ ልጆቹ መጥተው ምግብ በልተው የነካኩኝ ምናምን የሳሙኝ ምናምን ሁላ አለበት ማለት ነው። ለዛ ደግሞ ለተመልካች ለቤተሰቦቻችን በጣም ይቅርታ እጠይቃለሁ ማለት ነው። ሌላም እንደ ቤተሰቦቻችን ዛሬ ትንሽ ለየት ባለ ነገር የወጣ ነው። እኔ ቢያሰቃዩኝም ፕራንክ ቢያደርጉኝም ግን ደግሞ አንዳንድ ጊዜ ምንም በቃ ማለት አድርጉኝ እናንተ ግን በጥሩ ብንመልሰው ማለት ነው። እና ዛሬ ዳንኤል ትንሽ ለየት ያለ ሀሳብ አስቦ ነበር የመጣው ማለት ነው። ስጦታ እንስጣት አለኝ። እየገባን ነበረ እና ወደ ሰፈር እየገባን አብረን ለምን ስጦታ ይዘንላት አንሄድም አለኝ ማለት ነው። እና ሀሳቡን አመጣው። ከዛ በኋላ ስንመጣ ደግሞ በአጋጣሚ ሆኖ እሷ የለችም እና ሩቅ አትሄድም፣ ምናልባት ሱቅ ወይ የሆነ ቦታ ነው የምትሄደው እና እስክትመለስ ድረስ መግቢያ እንስራ ብለን ነው። እና እኔ ይሄን ስጦታ ገዝቻለሁ። ይከፈታል ፊቱ ይከፈታል። አንተም አሳይ። ይዤላት መጥቻለሁ። ያበደ ስጦታ ነው ይዤላት። እኔም የገዛሁትን ነገር እሱ አያውቅም። እኔም አያውቅም እሱ። እኔ የገዛሁትን ነገር እሱ አያውቅም። ምንድን ነው ያሰብነው? የተሻለ ስጦታ እኔ በተሻለ ስጦታ ነው። እኔ ደግሞ ባሏ ነኝ። ያበደ ስጦታ ማለት ነው። ገባችሁ? እኔ በጣም እንትን አላልኩም። እሱም ሌላ ቦታ ነው የሄደው ስጦታውን ለመግዛት፣ እኔም ሌላ ቦታ ነው ሄደን የመጣን። የኔ ለሚለው ሰው የሚሰጠው ስጦታ አለ። ገባችሁ? የራሳችሁ እኔ ሲጀመር አልተዘጋጀሁበት ምናምን የምትሰጡት አይነት ስጦታ አለ እና ያን ለምትወዱት ማለት